ለሰጣችሁን ሞቅ ያለ አቀባበል አመስግኜ መጀመር እፈልጋለሁ። በጣም አመሰግናለሁ። በርካታ እንግዶች መካከላችን አሉ። ሁሉንም ጠቅሼ እንኳን ባልጨርስ የተከበረው አቶ ባዘዘው የርዕሰ መስተዳድሩ አማካሪ፣ ክቡር ጀነራል፣ የኢትዮጵያ ኩራት የሆነው ኢትዮጵያን አጽንቶ ያቆመው የመከላከያ ሰራዊታችን አመራር፣ የክብርት ወይዘሮ ሙሉዓለም አፈጉባኤ ወይዘሮ ሙሉዓለም፣ የተከበረው ኮሚሽነር አወቀ፣ የተከበሩ አቶ ቴዎድሮስ እንዳለው የአዊ ብሔረሰብ ዞን አስተዳደር፣ የተከበሩ አቶ ታገል የወረዳ አስተዳደር፣ ሁሉንም ፕሮቶኮል ጠብቄ እንኳን ደህና መጣችሁ፣ እንኳን እግዚአብሔር በሰላም አገናኘን ማለት እፈልጋለሁ። የኢትዮጵያ መንግስት እልህ ተያይዟል። ከድህነት ጋር እልህ ተያይዟል። ከጽንፈኝነት ጋር እልህ ተያይዟል። ከኋላ ቀርነት ጋር እልህ ተያይዟል። ከመለያየት ጋር እልህ ተያይዟል። ኢትዮጵያ መንግስትና ህዝብ መለያየት በቃን፣ ድህነት በቃን፣ ኋላ ቀርነት በቃን፣ መከፋፈል በቃን ብለው ኢትዮጵያውያን በአንድ ላይ በአንድ ሀሳብ ለዘመናት የኛ አባቶች የኛ አያቶች ሲመኙት የነበረውን ኢትዮጵያን የማበልጸግ ህልም ለማሳካት ደፋ ቀና እያሉ ይገኛሉ። ዛሬ ወደዚህ አካባቢ ስንመጣ ኢትዮጵያውያን በሁሉም አቅጣጫ ለሰላም፣ ለፍቅር፣ ለልማት እየሰሩ መሆኑን ያየንበት ነው። በተለይም ቅድም የተነሳው ይህ አካባቢ ሰላሙን ጠብቆ ጽንፈኝነትን እምቢ ብሎ ተጠይፎ ቅድም አባታችን ሲመርቁ እንዳሉት እኛ ልማት ይሻላል ብለን የቆየ ነው እንዳሉት ልማት ብልጽግና እንደሚሻል አውቆ አስቦ ጽንፈኝነትን አሸንፎ በድል የቆየው ማህበረሰብ መካከል በመገናኘታችን እጅግ እጅግ በጣም ከፍ ያለ ደስታ ይሰማናል። እንኳን ደስ አላችሁ ማለት ፈልጋለሁ። የአገው ምድር የሰላም ተምሳሌት፣ የፍቅር ተምሳሌት፣ የልማት ተምሳሌት፣ የአረንጓዴ ተምሳሌት፣ የአብሮነት ተምሳሌት ነው። መካከላችሁ ተገኝተን ዛሬ እንደተነሳው የአረንጓዴ አሻራችንን ለማሳረፍ መቻላችን ኢትዮጵያውያን በየዓመቱ ለ8 ዓመት ሳይታክቱ እየወጡ በቢሊዮኖች የሚቆጠር ችግኝ እየተከሉ ዛሬ ከ54 ቢሊዮን ችግኝ በላይ መትከል የቻልንበት ሁኔታ ላይ እንገኛለን። እዚህኛውን ዓመት ጨምሮ እኛም የዚህን አሻራ በዚህ ወረዳ በዚህ ቀበሌ በእናንተ መካከል በመኖራችን እጅግ ከፍ ያለ ደስታና ክብር ይሰማል። ሌላው የኢትዮጵያ መንግስት ዘርፈ ብዙ ስራ ነው የሚሰራው። እንደምታውቁት ግብርናችንን እያዘመን ነው፣ ኢንዱስትሪያችንን እያቃናን ነው፣ ቱሪዝም እየተነቃቃ ነው፣ የፋይናንስ ዘርፉ በሚያስገርም የሪፎርም ስራ ውስጥ እያለፈ ነው። ይሄን ሁሉ አሳልፈን መተን አሁን ደግሞ በትኩረት እየተሰራ ያለው የገጠር ኮሪደር አጀንዳ በመሆኑ ቅድም እንደተነሳው በዋና አስተዳዳሪው አንድ ቀበሌ ሲመረጥ የጽናት ተምሳሌት የሆነችው ቀበሌ መመረጧ በጣም ደስ ይላል። የብሔራዊ ባንክ እነዚህን 10 ደረጃቸውን የጠበቁ ምሳሌ የሚሆኑ የገጠር ኮሪደር ልማት ተምሳሌት የሆኑ የተሟሉ ቤቶችን ለመስራት በቂ በጀት መመደቡን ስገልጽ በከፍተኛ ደስታ ነው። ዛሬ መሰረት ድንጋይ ያኖረናል። እንደምታውቁት ከጀመርን ምን እናደርጋለን? እንጨርሳለን። መጀመር ማለት መጨረስ ነው። ጨርሰን ነው የምንጀምረው። ስለዚህ እኛም በጀቱን ይዘን የሚሰራ ሰው ለይተን ነው መሰረት ድንጋይ ጣልነው። በሚቀጥሉት ጥቂት ወራት ቅድም የወረዳው አስተዳዳሪ እንዳሉት ይህንን ስራ በቅርብ ተከታትላችሁ በአጭር ጊዜ ውስጥ አልቆ ለምርቃቱ እንደገና እንደምንገናኝ በጣም በጣም እርግጠኛ ነኝ። ዛሬ ግን የተሰማኝን ደስታ በጣም በጣም ሳልገልጽ አንድነት ያየንበት እንዳያችሁት የኢትዮጵያ ብሔራዊ ባንክ ሰራተኛ ዋናው ሰራተኛ ሁሉ እዚህ ነው ያለው። ባንኩ ነቅሎ ወደ
ሀዊ ብሔረሰብ መጥቷል። የዛሬ የኢትዮጵያ ማዕከላዊ ባንክ የሚመራው ከዚህ ከሀዊ ብሔረሰብ ዞን ነው ማለት ነው። አብረን በጋራ ለልማት እንጽና ማለት እፈልጋለሁ። ዛሬ ጭራም ተሰጥቶኛል። ይህን ጽንፈኝነት ይህን እሺ ብዬ ማባረር ነው ፈልጋለሁ። በርቱ። በጣም እንወዳችኋለን። ከልቤ ስለነበረው መስተንግዶ አቀባበል በጣም ደስ ብሎኛል። በኢትዮጵያ ብሔራዊ ባንክ የማኔጅመንት አባላት፣ ኢትዮጵያ ብሔራዊ ባንክ ሰራተኞች ስም ምስጋናችንን እየገለጽኩ ስራው አልቆ ደግሞ ለስኬቱ እንደምንገናኝ ያለኝን እርግጠኝነት መግለጽ እፈልጋለሁ። አመሰግናለሁ።